ከዝዮች ፍልስፍና ምን እንማራለን? ዝዮች በክረምት ወደ ሞቃት ቦታ ለመሄድ ሲሰደዱ ብታስተውሏቸው የቪ ቅርጽ ሰርተው ይበራሉ። ይህን ለምን እንደሚያደርጉ ለማወቅ ፍላጎት ካለህ ምላሹን ከዚህ ዝግጅት ታገኛለህ። ከዝዮች ፍልስፍና አንዱ የቡድን ሥራ እና ድጋፍ ነው። ዝዮች በቪ ቅርጽ ይበራሉ። ይህም ከኋላቸው ላሉ ወፎች መነሳሳትን ይፈጥራል። እናም ጉዟቸውን ቀላልና ቀልጣፋ ያደርገዋል። ይህ የቡድን ሥራ ምን ያህል ጉልበት እንዳለውና ሰዎች በጋራ በመስራት እንዴት እንደሚጠቀሙ ያሳያል። ከበረራ ፎርሜሽኑ መካከል አንድ ዝይ ሲጎዳ ወይም ሲታመም እንደገና መብረር እስኪችል ወይም ሕይወቱ እስክታልፍ ድረስ ሁለት ዝዮች አብረውት ለመቆየት ከፎርሜሽኑ ይወጣሉ። ይህም ሰዎች ችግር ሲገጥማቸው ጥሎ መሄድ እንደማይገባ ያስተምረናል። በተለይ በአሁኑ ዘመን ጥሎ ማለፍ የተለመደ በሆነበት ጊዜ ሰዎችን ከችግር ማውጣት ተገቢነቱን ያሳየናል። ጠንካራ የማህበረሰብ ስሜትና እርስ በርስ መደጋገፍንም ይመክራል። ዝዮች የጋራ ግብ ላይ ለመድረስ በቪ ፎርሜሽን ይበራሉ። ይህም ግባቸው ጋር አንድ ላይ ለመድረስ እንዲያስችላቸው ነው። ይህ ደግሞ የጋራ ዓላማ እንዲኖረንና በቡድን ሆነን የመስራት አስፈላጊነትን ያስገነዝባል። ዝዮች በፎርሜሽን በረራቸው ጊዜ የመሪነት ቦታቸውን በመቀያየር የተለያዩ የመንጋው አባላት እንዲመሩና የአመራር ፈተናዎችንና ጥቅሞችን እንዲለማመዱ ያስችላቸዋል። ይህ የተከፋፈለ የአመራር ሞዴልን ያሳያል። የአመራር ኃላፊነቶች በቡድን አባላት መካከል ማዳረስንም ይመክራል። ይህም የሰው ልጅ በሞኖፖል የሚይዘውን ስልጣን እየተጋሩ መስራት እንዳለበት ያስተምረናል። ዝዮች በበረራቸው ወቅት በመጮህ ሌሎችን ለማበረታታት ይጥራሉ። ይህም እንደ ማበረታቻና ዕውቅና ነው። እናም ሌሎችን በስራ ላይ መደገፍና መታበር አስፈላጊ መሆኑን ያሳያል። ለዝዮች ምስጋና ይግባቸውና የእነሱ ፍልስፍና የቡድን ስራን፣ የጋራ መደጋገፍን፣ የአመራር መተካካትን፣ የመላመድ እና የመቻቻል አስፈላጊነትን ያስተምረናል። እኛም ከነዚህ ወፎች በመመልከትና በመማር ጠንካራ ቡድኖችን መገንባትና ግቦቻችንን በጋራ እንዴት ማሳካት እንደሚቻል ጠቃሚ ግንዛቤዎችን ማግኘት እንችላለን። የዛሬው ዝግጅቴ በዚሁ ያበቃል። እናንተም ይህን አካውንት ሼር በማድረግ ሰብስክራይብ በማድረግና ላይክ በማድረግ ሌሎች እንዲደርስ አድርጉልኝ። ሁላችሁም አድማጭ ተመልካቾቼ ወዳችኋለሁ። በቀጣዩ ዝግጅት እስክንገናኝ ቸር እንሰንብት።